ሰበር ዜና የመካከለኛው ምስራቅ ጦርነት አሁን በዚህ ሰዓት ሮብ ማለዳውን ጭምር ተጠናክሮ ቀጥሏል። ይህንን ትኩስ መረጃ ይዘንላችሁ ቀርበናል። ዛሬ ዕለቱ መጋቢት 2 2018 ዕለተ ረቡዕ ነው። ይህ የከውሰር ሚዲያ ነው። የመካከለኛው ምስራቅ ቀጠናዊ ጦርነት አድማጮቻችን አስፈሪ ሆኖ ቀጥሏል። በዓለም ደረጃ መጨረሻው ወደማይገመት ከባድ ስጋትና ፍርሃት ውስጥ እየከተተ ይገኛል። ይኸው ጦርነት በዚሁ መጠነ ሰፊ ተከታታይ ከባድ ፍልሚያ በርካታ ንጹሃን ከመገደላቸው በተጨማሪም የዓለምን ኢኮኖሚ ያነቃነቀ ከባድ ተጽዕኖ እየፈጠረም ይገኛል። አሜሪካና እስራኤል በጋራ ተጣምረው በተቀናጀ አየር ጥቃት ኢራን ላይ ዘርፈ ብዙ ኪሳራ ያስመዘገቡ መሆኑ ታውቁም፣ ኢራን በበኩሏ በአሜሪካ የጦር ሰፈሮች ላይ በሰነዘረቻቸው ጥቃቶች የጦር ሰፈሮችን ከማውደሟን በተጨማሪ በርካታ የአሜሪካ ወታደሮችን መግደሏ የተሰማ ሲሆን በተመሳሳይም በእስራኤል ላይ መጠነ ሰፊ ጥቃት ሰንዝራ በርካታ ውድመቶችን አስከትላለች። በርካታ ሰዎች መገደላቸው እየተነገረ ነው። አድማጮቻችን በዚሁ ጦርነት ሳቢያ የሆርሙዝ ባህረ ሰላጤን ጠርቅማ ዘግታ የያዘችው ኢራን በዓለም የነዳጅ ዋጋ ታሪፍ ላይ ከፍተኛ ጫና ማሳደሯ ታውቋል። በትላንትናው ዕለትም ኢራን በዚሁ የባህር በር በኩል ሸቀጥና ነዳጅ ማሳለፍ ፍላጎት ያለው ሀገር ካለ በቅድሚያ ከሀገሩ የአሜሪካና የእስራኤል ዲፕሎማቶችን በአስቸኳይ ማባረር አለበት ስትል ከባድና ፈታኝ የሆነ ቻሌንጅ ማቅረቧ ነው የተሰማው። በዚሁ ጦርነት ሳቢያ በየቀኑና ምሽቱን ከመሬት በታች በተቆፈረ የቦምብ መከላከያ ምሽግ መታፈግ መታጎር መሮናል፣ የሰቀቀን ኑሮ በቃን ያሉ በርካታ እስራኤላውያን ለዚሁ ጦርነት ዳረጉን ያሏቸው መሪዎቻቸው ላይ ተቃውሞ ማሰማት መጀመራቸው እየተዘገበ ነው። ይህ ከውሰር ሚዲያ ነው። ከውሰር ሚዲያን ላይክና ሼር ሰብስክራይብ አድርጉም። አሁን በቀጥታ ወደ ዝርዝር መረጃዎቹ አሸጋግራቸዋለሁ። ከመረጃዎቹ ጋር መሃጅር መሐመድ ነኝ። አሜሪካ በኢራን ላይ መጠነ ሰፊ የተባለለት እርምጃ መቀጠሏ ተሰማ። አሜሪካ በዚሁ ጥቃቷ በቴህራንና አካባቢዋ በሚገኙ 8 የተመረጡ ወረዳዎች ላይ ያነጣጠረ ሲሆን በኢማም ሁሴን ዩኒቨርሲቲ ስር የሚገኙ የምድር ውስጥ የጦር መሳሪያ ማዕከላት እንደዚሁም በሆርሞዝጋን ግዛት በባንዳር አባስ የ9ኛውን ታክቲካል አየር ኃይል ጦር ሰፈርን ጨምሮ በርካታ ወታደራዊ ጣቢያዎች የአሜሪካ ጥቃት ኢላማ መሆናቸውን መረጃዎች አመላክተዋል። የአሜሪካው ፕሬዚደንት ኢራን ተዳክማለች፣ አሁን መደራደር ትፈልጋለች ባሉበትና በሌላ በኩልም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን ምንም አይነት የመደራደር ፍላጎት የላትም፣ በጦርነቱ አሸናፊዎቹ እኛንን ጀምረነዋል፣ እስከምንጨርስ እንቀጥላለን ሲሉ በተደመጡበት በዚህ ወቅት አሜሪካ ማርች 10 ትናንትና ማክሰኞ ማለት ነው ቀኑን ሙሉ ምሽቱን እንደዚሁም ደግሞ ሌሊቱን እስከዛሬ ሮብ ማለዳ ድረስ የአየር ጥቃቷን በኢራን ላይ አጠናክራ የቀጠለች ሲሆን በማዕከላዊ እዝ በኩል ባደረገችው ዘመቻዋ ኢራን ዘምታ አላላ ውስ ባለችበት የሆርሙዝ ባህረ ሰላጤ አቅራቢያም ፈንጅ የጫኑ 16 ያክል የኢራን ተወርዋሪ ጀልባዎች ላይ ጥቃት ሰንዝራ መደምሰሷን አስታውቃለች። ይህ በእንዲህ እንዳለም አሜሪካ ቢቱ ቦምበርስ ተብለው በግዙፍነታቸው የሚታወቁ ተዋጊ አውሮፕላኖቿን በዚሁ ቀጠና ማሰማራቷ የታወቀ ሲሆን እነዚህም ግዙፍ ተዋጊ አውሮፕላኖች በሆዳቸው 2000 ፓውንድ የሚመዝኑ ግዙፍ ቦምቦችን በመጣል የኢራንን የምድር ውስጥ ባላስቲክ ሚሳኤል ማጥቃታቸው ተዘግቧል። ምንም እንኳን ኢራን ደረሰ ስለተባለው ይሄው ጥቃት ማረጋገጫ ባትሰጥም። በሌላ በኩል የኢራን ጦር ኃይል ትላንትና ማክሰኞ ምሽቱንና እንደዚሁም ደግሞ እስከዛሬ ሮብ ማለዳ ድረስ የቀድሞውን የኢራን ሁለንተናዊ መሪ አያቶላህ አሊ ኻሜኒን ግድያ ለመበቀል የተባለና ኦፕሬሽን ሰማዕታት በሚል ስያሜ በተካሄደው ግዙፍ የመልሶ ማጥቃት ዘመቻም በአሜሪካ ወታደራዊና ሲቪል ተቋማት ላይ እንዲሁም በእስራኤል ላይ ሰፊ የማጥቃት እርምጃ መውሰዷ ታወቀም። የኢራኑ ሪፐብሊካን ጋርድ በ3 ዙር በተከፈለ የባላስቲክ ሚሳኤል ድብደባው ዋና ዋና ከተሞች ላይ ጥቃት መክፈቱ ታውቆ በዚህም ዘመቻው ከወትሮ በተለየ የክላስተር ወይም ንዑስ ተገነጣጣይ ፈንጂዎችን የታጠቁ አደገኛ ሚሳኤሎችን ጥቅም ላይ መዋሉ ነው የተሰማው። በሆርሙዝ ባህረ ሰላጤ አቅራቢያ ሲንቀሳቀሱ በነበሩ የአሜሪካ የጦር መርከቦች ላይ ፈንጅ በጫኑ እጅጉን ፈጣን በተባሉ የኢራን ባህር ኃይል ጀልባዎች ጥቃት መከፈቱ ተጨምሮ የታወቀ ሲሆን በኢራቅና ሶሪያ በሚገኙ የአሜሪካ የጦር ሰፈሮች ላይ ተጨማሪ ጥቃቶችን የሰነዘረው የኢራን ብሔራዊ መከላከያ ጦር ለዚሁ የማጥቃት ዘመቻ የካማኪዚ ድሮን ጥቃቶችን የፈጸመ ሲሆን በዚሁ ጥቃት አንድ የአሜሪካ ወታደር ሲገደል ትላንትና ማለት ነው አድማጮች፣ ሌሎች 7 ደግሞ በከባድ ሁኔታ መቁሰላቸውን አሜሪካ በሰጠችው መግለጫ
መግለጫም ተረጋግጧል። ይህ በእንዲህ እንዳለም ኢራን በእስራኤል ቴልአቪቭና አካባቢው በተመረጡ ዋና ዋና የማጥቃት ኢላማዎቿም በርካታ የመኖሪያ ህንፃዎች በፍንዳታ ተናውጠው የፈራረሱ ሲሆን የኢራን ባለስልጣናትም ጠላት ሙሉ ለሙሉ እስኪደመሰስ እርምጃችን ይቀጥላል ሲሉም ከባድ ዛቻ መሰንዘራቸው ተጨምሮ ታውቋል። ይህንኑ የኢራን ጥቃት ተከትሎ አሜሪካና እስራኤል የጦር ጀቶቻቸውን ወደ ቴሄራንና አካባቢው በሚገኙ የኢራን ወታደራዊ ካምፖች ላይ በማሰማራት መጠነ ሰፊ የመልሶ ማጥቃት ዘመቻ መክፈታቸው ታውቆ ቀጠናው ወደ ለየለት የክልላዊ ጦርነት እያመራ መሆኑን መረጃዎች እያመላከቱ ይገኛሉ። እስራኤል በኢራን ላይ ተጨማሪና ስልታዊ የተባሉ ተከታታይ ጥቃቶችን መሰንዘሯ ተሰማ። ትላንትና ማክሰኞ ማርች 10 2026 ቀን ምሽትና እስካሁን ሮብ አጥቢያ ድረስ ሌሊቱን መጠነ ሰፊ ጥቃቶችን በኢራን ላይ የሰነዘረችው እስራኤል ይህንኑ ዘመቻዋን የብረት ሰይፍ ስትል መሰየሟ ታውቆ ጥቃቱም በኢራን ወሳኝ ማዕከላት ላይ ያነጣጠረ መሆኑም ተጨምሮ ታውቋል። የእስራኤሉ F-35 የጦር አውሮፕላን የኢራንን የአየር መከላከያ ደጋግሞ ሰብሮ በመግባት በቴህራን ደቡባዊ ክፍል የሚገኙትን የፓርቺን ሚሳኤል ማምረቻና የኢራንን የኒውክሌር ምርምር ጣቢያ በከፊል ማውደሙ ታውቁም የኢራን ከፍተኛ ወታደራዊ አመራሮች መደበቂያዎች ናቸው የተባሉ ወሳኝ ቦታዎችና የኮሚኒኬሽን ማማዎችን ኢላማ ያደረገ ጥቃት ተፈጽመዋል። በእስራኤል በኩል ምንም እንኳን በኢራን በኩል ማረጋገጫ ባይገኝም ይሄው ጥቃት ከ12 በላይ የሚሳኤል ማስወንጨፊያ እንደዚሁም የኢራንን የአየር መከላከያ ዘዴዎችን እያወደመ ነው ስትል እስራኤል የተናገረች ሲሆን ጨምራም 17 ያክል ሲቪላውያንና ተጨማሪ የኢራን ወታደራዊ መኮንኖችን መግደሏንም አውጃለች። ይህ በእንዲህ እንዳለም በህዝባችን ላይ ለተሰነዘረብን ጥቃት ኢራን ተመጣጣኝ ዋጋ ከፍላለች ሲል ያስታወቀው የእስራኤል መከላከያ ሚኒስቴር መስሪያ ቤት በመግለጫው አክሎም በዚህ ወቅት የኢራን የማጥቃት አቅሟ በጥቃታችን ክፉኛ ተዳክሟልም ብሏል። በመጨረሻም አድማጭ ተመልካቾቻችን አሁን በዚህ ሰዓት ሮብ ማለዳ ከመካከለኛው ምስራቅ የወጡ የተረጋገጡ መረጃዎች እንዳመላከቱት ምናልባትም ወደ ድርድር አምርቶ ረገብ ይሆናል የተባለው ጦርነት ወደ ሌላ አዲስ የጋለ ጦርነት ምዕራፍ መሸጋገሩን እያመላከቱ ይገኛሉ። መረጃዎች በዚሁ ከሰዓታት በፊት ሮብ ማለዳውን የወጡት መረጃዎች እንዳመላከቱት አሜሪካ፣ እስራኤልና ኢራን በየፈርጃቸው የከፋ ጉዳት ያስመዘገቡ ጥቃቶችን መፈጸማቸው ታውቆም በዚህ መሰረት አሜሪካና እስራኤል ትናንትና ማክሰኞ የጀመሩትን ኦፕሬሽን ኦፒክ ፉሪ በሚል የጋራ ጥምረት የማጥቃት ዘመቻቸውን ቀጥለው ዛሬ አጥቢያ ሮብ ማለት ነው በኢራን ባንደር አባስ ወደብ የሚገኘው የባህር ኃይል ጠቅላይ መምሪያ 9ኛው ታክቲካል አየር ኃይልን በድጋሜ ድብደባ ፈጽመውበታል። ይህንኑ የማለዳ ጥቃት አስመልክቶ ከስፍራው የወጡ የሳተላይት ምስሎች እንዳመላከቱት የኢራን 3 የባህር ኃይል መርከቦችና በርካታ የድሮን ማምረቻ ተቋማት ከፍተኛ ውድመት ማስተናገዳቸው የተረጋገጠ ሲሆን እንደ አሜሪካው ሴንትኮም መግለጫ መሰረትም ይኸው ጥቃት የኢራንን የሚሳኤል መተኮስ አቅሟን 90 በመቶ ያዳከመ ነው ሲል አስታውቋል። ይህ በእንዲህ እንዳለም አሁን በዚህ ማለዳ ማክሰኞ ለሮብ ንጋት በኢራቅና ሶሪያ አቅራቢያ የሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ የተቀናጀ የድሮን ጥቃት የሰነዘረችው ኢራን ከ7 በላይ የአሜሪካ ወታደሮችን ገድላ ከ140 በላይ ቁስለኛ ማድረጓን በጦር ሰፈሮቹም ላይ ታሪካዊ የተባለ ውድመትና ኪሳራ ማድረሷን የአሜሪካ ፔንታጎንን መግለጫ ዋቢ አድርገው ምንጮች እየዘገቡ ነው። አድማጮቻችን ይህ በእንዲህ እንዳለ በዚሁ ማለዳ ኢራን ወደ እስራኤል ባስወነጨፈቻቸው ክላስተር ቦምብ የታጠቁ ባላስቲክ ሚሳይሎች ከትላንትናው ቀንና ምሽቱ በተጨማሪ በቴል አቪቭና አካባቢ የሚገኙ የተለያዩ ተቋማትን ኢላማ አድርጋ በማጥቃት ሰፊ ጉዳት አድርሳለች። አድማጮቻችን ይህንኑ የአሁኑ ከሰዓታት በፊት የተፈጸመ የኢራን ጥቃት ተከትሎም የኢራን አዲሱ መሪ ሙጅታባ ካሚኒ የመጨረሻው ድል የኛ ነው ሲሉ መናገራቸው የታወቀ ሲሆን የአሜሪካው መከላከያ ሚኒስትር ፒት ሄክሴት በበኩላቸው ኢራን ዳግም ስጋት የማትሆንበት ደረጃ ደርሳለች ሲሉ መናገራቸው ተጨምሮ ታውቋል። ከትላንትና ማክሰኞ ቀን ምሽትና ሌሊቱን ጨምሮ አሁን እስካለንበት ሮብ አጥቢያ ማለዳ ድረስም በመካከለኛው ምስራቅ ቀጠና በኢራን ላይ በተወሰደ የተቀናጀ ማጥቃት ዘመቻ ከ12 በላይ የሚሳኤል ማስወንጨፊያዋ እንደዚሁም 9ኛው ታክቲካል አየር ቤዝ በከፊል የወደሙባትና 17 ያክል ሲቪል ዜጎችን በሞት ያስተናገደችው ኢራን በተቃራኒው ደግሞ በአሜሪካና በእስራኤል ላይ በተፈጸመው ተከታታይ ጥቃቷ የአሜሪካ በርካታ ወታደሮችን መግደሏንና ቁስለኛ ማድረጓን እንደዚሁም በአሜሪካ ጦር ሰፈሮች ላይ ከፍተኛ ሆነ የወታደራዊ ሎጂስቲክ ኪሳራ መመዝገቡ ታውቆም በእስራኤልም ላይ ተመሳሳይ በርካታ ውድመትና ኪሳራም ተመዝግቧል ሲሉ ሪፖርቶች እያመላከቱ ይገኛሉ።
አድማጭ ተመልካቾቻችን እንግዲህ ጦርነቱ አሁን ማለዳ ይህንን መረጃ እያዳመጣችሁ ባላችሁበት ሰዓትም ተጠናክሮ ቀጥሏል። እጅግ በጣም ግዙፍ ጥቃቶች ናቸው። የአየር የሚሳኤልና የድሮን ጥቃቶች ናቸው። ይህንን አስመልክቶ እንግዲህ ምናልባትም ከሰሞኑ ጦርነቱ ቆሞ ድርድር ይጀምራሉ ቢባልም ዛሬ በተለይም ደግሞ አሁን ማለዳውን እየተፈጸሙ ያሉ ጥቃቶች ይህንኑ የመካከለኛው ምስራቅ ቀጠና ጦርነት እንግዲህ እጅግ በጣም መገመት ወደሚያስቸግር ምዕራፍ እያሸጋገረው ነው። በዚሁ ከቀጠለ እንግዲህ ሌሎችም ሀገሮች እየተሳተፉ ይቀጥላሉ። ይህም ሲሆን ደግሞ ምናልባትም ዓለማችን የማትወጣው በታሪኳም አይታው ሰምታው የማታቀው እልቂት ይፈጸማል የሚሉ ስጋቶች አሉ። አድማጭ ተመልካቾቻችን የከውሰር ሚዲያ የዕለተ ረቡዕ ማለዳ መጋቢት 2 2018 መረጃችን ይህን ይመስል ነበር። ከውሰር ሚዲያን ላይክና ሼር ሰብስክራይብ አድርጉ። በያላችሁበት ሰላም